ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንዴት ናችሁልን? ለዛሬ ይዘንላችሁ የመጣን ምንድነው ታምኔል አሰራር ሚል ማለት ነው። እንዴት በቀላሉ ታምኔል እንሰራለን ሚል ነገር ይዘንላችሁ መጥተናል። ታምኔል ዩቲዩብ ላይ ከፍተኛ ፐርሰንት ከሚይዘው ቪው የሚያገኘው አንድ ሰው በታምኔሉ ነው። ታምኔል ተስቦ ነው ሰው ወደ ውስጥ የሚገባው ማለት ነው። እኛ ቪዲዮቻችን አጫጭር ናቸው። ሁሌም ከ2 እስከ 3 ደቂቃ ነው። የዛሬው ግን ረዘም ያለ ነገር ነው። ለምንድን ነው? እንደ ትልቅ ነገር ስላየነው ነው። ታምኔል መስራት ብዙ ሰው ይቸገራል፣ እኛም ጭምርት ማለት ነው። በጣም ታምኔል ለመስራት ብዙ አፕሊኬሽኖች፣ ሶፍትዌሮች እንጠቀማለን እና እንዴት በቀላሉ ታምኔል እንሰራለን የዩቱብ ማለት ነው። ይህ ነገር ለሌላም ሶሻል ሚዲያ ትጠቀሙበታላችሁ። እኛ ዩቱብ ላይ ፎከስ ስለምናደርግ ማለት ነው። እንደምታዩት እዚህ ጋር እኛ የሰራ ነው ቀለል አድርገን ጀሚናይ ውስጥ በማስገባት እንዴት አድርገን በቀላሉ ታምኔል ፍላጎታችን እናሟላለን የሚል ነገር ይዘንላችሁ መጥተናል ማለት ነው። እያንዳንዱ ተከታተሉኝ፣ ቀስ ብዬና እያንዳንዱን ስቴፕ ላሳያችሁ እሞክራለሁ ማለት ነው። በመጀመሪያ ጀሚናችን እንከፍታለን ማለት ነው። ከሞባይላችን ይሁን ከላፕቶፓችን እንከፍታለን። ልክ ከከፈትን በኋላ የዚህ አይነት ምን ይመጣልናል? መጻፊያ ጽሁፍ ይመጣልናል፣ ምልክት ያደረኩበት ላይ ማለት ነው። ከዚህ ጋር ምን ብለን እንጽፋለን? የዩቱብ ታምኔል እንድሰራልኝ እፈልጋለሁ። አርዕስቱ ታምኔል መስራት ለምትቸገሩ የሚለው ማለት ነው። እናንተ በጣም ጀሚናይ ምን ይፈልጋል? ቀለል ባለ ቋንቋ በአማርኛም ይሁን እንግሊዘኛም ይሁን ኦሮምኛም ይሁን ትግርኛም ሌሎችን ቋንቋ ይቀበላል። ምንድነው? ቀለል ባለ አጻጻፍ ነው የምንጽፈው። እዚህ ጋር የዩቱብ ታምኔል እንድሰራልኝ እፈልጋለሁ። አርዕስቱ ትሉና ታምኔል መስራት ለምትቸገሩ። ታምኔል መስራት ለምትቸገሩ የሚለው እናንተ የራሳችሁን አርዕስት ትጽፋላችሁ ማለት ነው። ራሱ አቀናብሮ ጥሩ አድርጎ ይጽፍላችኋል ማለት ነው። እኔ አሁን ማሳያችሁ እኔ ታምኔል የሰራኋት ውጭ ላይ ያለችው የምታዩት እሷ እንዴት አድርጌ እንደሰራሁና ሌላ ተጨማሪም አንድ ታምኔል አሳያችኋለሁ ማለት ነው። አሁን በቀጥታ ምን ይዞልኝ ይመጣል? አብረን እንየው። ማስገባት የምትፈልጉት ፎቶግራፍ የራሳችሁ ካለም ይህን ፎቶ ጨምረ ታምኔል ስራልኝ ማለት ትችላላችሁ። ለምሳሌ ኢንተርቪው ያደረጋችሁ ሰው ካለ የዛ ሰውዬን ፎቶ በማስገባት ይህን ፎቶ ተጠቅመህ ስራልኝ ማለትም ትችላላችሁ። እኔ አሁን ወደ ራሴ ስራ ልሂድ። እዚህ ጋር እንደምታዩት ይህ ሰርቶ ሰጥቶኛል ማለት ነው። እንግዲህ እዚህ ጋር ማልፈልገው ቀለም ይኖራል፣ ማልፈልገው ጽሁፍ ይኖራል፣ የተሳሳተ ስፔሊንግ ይኖራል። ያን እያንዳንዱ ለጀሚና እየነገርኩኝ ማስተካከል ይኖርብኛል ማለት ነው። ለምሳሌ እዚህ ጋር እንደምታዩት እዚህ ጋር ምልክት ያደረኩበት ይቸገራልት ይላልና ስትራግሊንግ የሚል አለ። ይህን ጽሁፍ አልፈልገውም፣ በቃ ጽሁፍ በዛብኝ። ጽሁፍ ስለበዛብኝ ይህን ሪሞቭ አድርገው እለዋለሁ ማለት ነው። ሌላም ካለ እዛ እያስተካከልኩኝ የቀለም ችግር ካለ ለምሳሌ ታምኔል መስራት የሚለው ቀይ አድርግልኝ ካላችሁት ቀይ አድርግላችኋል። እኔ ለጊዜው ምልክት ያደረኩባት እሷን ሪሙቭ አድርግልኝ እለዋለሁ። ትዕዛዝ ስትሰጡት ፕሊስ ቀለል ባለ ቋንቋ ስጡት። ቀለል ውስብስብ ከሆነ እሱም ውስብስብ ነገር ነው የሚሰጣችሁ ማለት ነው። አሁን ምንድነው የማደርገው? ተከታተሉኝ። አሁን እዚህ ጋር መጻፊያው ላይ ምን ብዬ ጽፋለሁ ማለት ነው። እዩት። በጣም ጥሩ ነው። ነገር ግን እዩት፣ ኤአይ ነው። ኢንከሬጅ አድርጉት። ጥሩ ነገር ከጻፋችሁ ጥሩ ነገር ይሰጣችኋል። በጣም ጥሩ ነው፣ ነገር ግን ይቸገራለት ብሎ ኮሽን ማርክ አድርጎ በብራኬት ስትራግሊንግ ብሎ የጻፈዋል አይደል? አጥፋው። ምን ብላችሁ ጽፋላችሁ? ለምሳሌ እኔ እዚህ ጋር ያካተትኩት አለ ይቸገራለት ስትራግሊንግ ብሎ በብራኬት የሚለው ጽሁፍ አጥፋልኝ ብላችሁ ብትጽፉት አብራርታችሁ እሱ በቀላሉ ይገነዘበዋል ማለት ነው። እኔ አጥፋው ነው ያልኩት፣ ዝም ብዬ እንደዚህ ብላችሁ ባትጽፉ ጥሩ ነው። የሚለው ጽሁፍ አጥፋው ብትሉት ደግሞ ጥሩ ነው። እስኪ ምን ይመስላል? እንደምታዩት እዚህ ጋር በፊት ይህ እንደዚህ ነበረ፣ ይቸገራለት ብሎ በብራኬት የጻፈው አለ። እሱን ጽሁፍ ያስወግደዋል ማለት ነው። እዚህ ጋር ሌላ አንድ ነገር ቪዲዮ ከሰራሁት በኋላ ያስተዋልኩት ነው። ከሰራሁት ከተጻጻፍኩ በኋላ ያስተዋልኩት እዚህ ጋር እዩት። እንግዲህ ያው ይህ ቪዲዮ ለእርሶ ነው የሚላል አይደል? በትክክል አልጻፈውም። ኋላን ያየሁትና ይህም ማስወገድ አለብኝ ማለት ነው። ይህ ከጻፍኩት በኋላ ነው ጥሩ መስሎኝ ጽሁፉን አላየሁትም።
እዛች ጋር ምልክት ያደረኩባት ላይ ያከበብኩባት እሷ ጥሩ አይደለችም እና ምን ማድረግ አለብኝ አብረን እናያለን ማለት ነው። እንደምታዩት ጽሁፉን አስወግዶታል። የቀድሞ የነበረ እዚህ ጋር ጽሁፍ ስትራግሊንግ የሚለው ጽሁፍ አስወግዶታል ማለት ነው። በመቀጠል ምን እናደርጋለን መሰላችሁ? እዩት። በስተቀኝ በኩል ሴቷ ጋር ያለው ታምኔል ጽሁፍ ብዙ አያስፈልግም። በቃ በዛበት። ጽሁፍ ስለበዛ ጽሁፍ ማነስ አለበት። ጥቅጥቅ ማለት ስለሌለበት አማርኛ ስጽፍ ኪቦርድ ስለምሳሳት ነው በእንግሊዘኛ የጻፍኩት። ሴቷ ጋር ያለው ጽሁፎች በሙሉ አጥፋልኝ አልኩት። ለምን የስፔሊንግ ስህተት ምናምን አስተካክልልኝ ከምለው በዝቷል። በቃ ጽሁፉም በጣም አስፈላጊ ስላልሆነ እዚህ ጋር የምታዩት እንግሊዘኛ እዚህ ጋር ጽፌዋለሁ። ራሱ እንግሊዘኛው ስህተት ነበረው መሰለኝ እዚህ ጋር። እሱን ችግር የለውም፣ እዩት፣ ይረዳዋል። ከዛ ሴቷ ጋር ውስጥ የነበረው ጽሁፎች በሙሉ አስወግዶልኛል ማለት ነው። እና እንደምታዩት እንደዚህ አድርጎ ሰርቶልኛል ማለት ነው። የመጨረሻ የምታዩት እዚህ ጋር ከሰራላችሁ በኋላ ሴቭ አድርጋችሁ እንደገና መጠየቅ የምታስገቡት ከሆነ በሴቷ በኩል ይህ ጽሁፍ ጨምርልኝ ካላችሁት ይረዳዋል። እያንዳንዱ ይረዳዋል። አይ ማለት ነው። ስፔሊንግ ራሱ ብትሳሳቱ ራሱ ኮሬክት ያደርገዋል። ግን ጥሩ አድርጋችሁ ብትጽፉት ደግሞ ሞር ለሱ ደግሞ ጥሩ አውትፑት ይሰጣችኋል ማለት ነው። ስንቀጥል ምን እንሰራለን? ተጨማሪ ትሬኒንግ ልናደርግ ነው። የዩቲዩብ ታምኔል እንድሰራልኝ እፈልጋለሁ። ጨምሩበት። እኔም እዚህ ጋር ተሳስቻለሁ። አርዕስቱ 10 የኩላሊት በሽታ ምልክቶች እንደዚህ ብየዋለሁ። እንግዲህ ታምኔሉ እንደሰጥቶኛል። 10 የኩላሊት በሽታ ምልክቶች ሊያስተውሉት የሚገቡ እኔ አላልኩትም፣ ሊያስተውሉት የሚገቡ ራሱ ነው የጨመረልኝ ጥሩ አድርጎ። እንግዲህ ጥሩ አድርጎ ጽፎታል። ግን የኩላሊት ምልክት ቢያደርግበት ደግሞ ሞር ታምኔላችን ጥሩ መስሎ ስለታየኝ የኩላሊት ምልክት አድርግበት ብዬ መጨመር አለብኝ ማለት ነው። ምን ኩላሊት ሰው ምልክት ሲኖረው ደግሞ ጥሩ ነው እና እዚህ ጋር ኩላሊት ምስል ጨምርበት። እዚህ ጋር ብታስተካክሉት አማርኛው ጥሩ ነው። የኩላሊት ምስል ጨምርበት ትሉና እንደዚህ ጋር የሰራህልኝ ጥሩ ነው ትሉትና የኩላሊት ምስል ብጨምርበት ደስ ይለኛል ብትሉት አሳምሮ ነው የሚሰራው። አሳምራችሁ ከጻፋችሁ አሳምሮ ውጤታችሁ ይሰጣችኋል ማለት ነው። እንግዲህ እንደምታዩት እዚህ ጋር ኩላሊቱን ጨምሮ ሰጥቶኛል ማለት ነው። እንደምታዩት እዚህ ጋር ምልክት ካደረኩበት ማለት ነው። እና ጥሩ ከጻፍን ጥሩ ውጤት ይሰጠናል ማለት ነው። እስኪ አብረን እንየው። እንደምታዩት እዚህ ጋር 10 የኩላሊት በሽታ ምልክት ብሎ ኩላሊቱ ሊያስተውሉት ገቡ ብሏል። የቅድሟን ጥሩ ጽፎ እዚህ ጋር አበላሽቷታል። እችም ማስተካከል አለብን ማለት ነው። ባጭሩ ይህን ይመስላል። ታምኔል ይህ ሰርቶልኛል። ይህ ከሰራልኝ በኋላ ፋይናል አስተካክሎ የሴቷን ያለው ጽሁፍ አጥፋ ብዬ ይህን ሰጥቶኛል ማለት ነው። እና ሞር ተለማመዱ። ሞር ስትለማመዱ ደግሞ ሞር ስትጽፉ ግን ቀለል ያለ ቋንቋ በእንግሊዝኛም ይሁን በፈለጋችሁት ቋንቋ በአማርኛም በትግርኛም በኦሮምኛም እና ሌሎች የኢትዮጵያ ቋንቋ አንዳንዶቹ ይሰራሉ። ቀለል ባለ ቋንቋ ተጠቀሙ፣ ትሬኒንግ አድርጉ። ከዛ ከሱ ጋር እንደምትግባቡ ካወቃችሁ አሳምሮ ይሰጣችኋል። ልክ እንደ ሰው ነው በቃ የምታስተናግዱት። አንድ ሰው ይህ ስራልኝ ካልኩት ይህን አድርግልኝ፣ ይህን እንዳታደርግልኝ ካልነው ትእዛዝ የሰጠነው ሰውዬ ልክ በእኛ ትእዛዝ እንደሚሰራልን ኤአዮችም በእኛ ትእዛዝ ነው የሚሰሩልን። ይህን ይመስላል። ሞር ተለማመዱ ልላችሁ እፈልጋለሁ። እስካሁን እንዳያችሁት ይመስላል። እንደወደዳችሁት ተስፋ እናደርጋለን። ለሌሎች ሰዎችም እንዲደርስ ሼር በማድረግ ተባበሩን። በቀጣይ በሌላ ፕሮግራም እስክንገናኝ ባባይ